Adinahom Fonty. Indinish. How are you, brother? I am fine, thank you. Thanks to God, I am alive every time. No problem. How about you? You don't think God? Nationally, Korata Nitorkuski, what the chill go myself and again. How about you? You don't think God? Just a rich in your run? I know ደፍራውራ እኔ እንኳን እንደዚህ ደፍራው በኋላ ተከስሼ ልታሰር እንዴ ታኩሬ እኔ በጣም እንደዚህ በጣም ኃጢአት ነው። አሁን ዘመኑ ከፍቷል። ማወቅ ኃጢአት ነው። አለማወቅ ነው የሚሻለው። ስማ የምሬን ነው የምልህ። እኔ በጣም እንደዚህ እንግሊዘኛ የቻልኩት በምን እንደሆነ ታውቃለህ? በመድፈር። አሁን ዝም ብለህ የመጣልህ አውራ ምን ችግር አለው? አንተ ለምን ብታገኝ ትደፍራለህ? እንኳን እንግሊዘኛ ማንነቴን አልሰማም ነው እህትህን የሚስማት ዳቦ ቢነፋፋ ከመገመጥ አያልፍም። ኧረ ጅልስና ምን ሆነ ነው አንተ አትነግረኝም? በጊዜ ሳይሰማው ቀልደኛ ነው እናቴ። ላቁላላው ይሄን በድስት ይሄ ነው። ኧረ በያ ማን ይሄ አቶ ለሳምሻት ወይ ብራዘር ወይ እሱ ነው እንትን ሰፈር ጠፍቶ ነው አይደል? እሱ ነው የመታት። ሰፈር ጠፍቶኝ ነው እኔ አልጠፋኝም። እሱ ነው የመታት እኮ እህቷን ሳምከት የሚዶር ይሰማናልና የእሱ ትራት እንዴ በደንብ አልስማትም ነበር አባቴ። ለሰባብለን ነው እንዴ መጣው? ሰፈር ስምህን እያጠፋ ምን ሰው መስሎሃል? አባቴ ነው አባ እሱ ነው የመከረኝ እንደዚህ በል እያለ እሱ ነው። I'm telling you right now, Chuck Schumer is such a pussy. Here I am in London, and by the way, they're saying the bridges are falling down. It's such a shame what they're doing to the bridges. And we're renaming London to America Square. Wow, what a very big Ferris wheel. It's so big, so lovely. I love China. We love China. Fine China. እሺ ወደፊት ምን መሆን ነበር የምፈልገው አንተ? ኢንጂነር። እሺ አንተስ? ያለማችን ባላባት። እሺ አንቺስ? ያሱሚስ። እኔስ ኢንጂነር እደውልልሻለሁ። የት እንደምትኖር አውቄያለሁ። በ2017 አንጠለጥላለሁ እንደዚህ ጁስ መጠገቢያው የተበላሸ ሰውዬ እንዴ 2017ም አልተለወጥክም? እንደዛው ነህ እንዴ ልትከጅለኝ ነው እንዴ ጭራሽ? አንተ በቃ ከህይወት አስወጣኝ እንጂ እንደ ህልም ንግስት በየቪዲዮው ስሜን የምትጠራው ምን ሆነ ነው? ገና ለገና የጀሞጅም መባል እንደዚህ የራዲያተርን ክዳን ያጠፋዋል። 10 በየቪዲዮው አንድ የድድከክ እንዴት እንደምታስጠላ ስታስፈራ ራስ ላይ ስራ። አሁንማ በቃ እንደዚህ የባህር እንስሳም እየመሰልከኝ መጣ። ራስ ላይ ሰውነት ላይ ፊት ላይ ስራ ውጣ ውረድ ፊት። አንተ ማሪው አይደለህም ሁሉንም ነገር የምትበላው ማይ ብራዘር። እምብርት እስኪሰለብ ድረስ ለስላሳውንም ኮረቱንም ታግበሰብሳለህ። ሰውነትህም ፊትህም ተበላሸ። ህፃን ልጅ አይነ ስውር ህፃን ልጅ እኮ አይጠጋህም። በዚህ አካሄደ ከቀጠልክ ለነገሩ አሁንም አይጠጋህም። ገና ሲቀርብ ነው የሚያለቅሰው። የጥርስ ሐኪም ቤት ብትሄድ በፊትህ ደፍተን ካልሰራነህ ነው የሚሉት። ፊትህም ፍራቻ ሃሎዊን ራስ ላይ ስራ። ዝም ብለህ እዚህ ፓስት የቀደደው አፈን ዝም ብለህ ሚዲያ ላይ አታውጣ እንዴ። ዝም ብለህ በየመንገዱ እየተሽከረከርክ ዋሽ እያልክ እንደ ቁራ ከምትጮህ ጂም ገብተህ ስፖርት አሰራም ሰውነትን አታስተካክልም እንዴ? ይህን ያህል ሰውነት የልብስ ሳይዝ እስኪያጣ ድረስ ምን እየጠበክ ነው? ስሊፒንግ ባግ ነው መልበስ የቀረ። ሰውነት ላይ ስራ፣ ፊት ላይ ስራ። ፊት እንግዳ ፊት የሚቀርብ ነገር ነው። አሁን አንተ እንግዳ ፊት የሚቀርብ ፊት ጋቢና የለም። በላይፍ ቦይ አትታጠቡ ብላለች። ለነገሩ አንተ በአፈርም ብትታጠበው ከዚህ በኋላ ከቁጥጥር ውጭ የሆነ ይመስለኛል። አንዱ ጓደኛው እንደው ምንድን ነው ያለ ፎቶ ተነስቶ ፎቶ ቤት ሄዶ ሊያሳጠፍ ፎቶውን ወደ ፒሲ ሲገለብጡት አንቲቫይረሱ አጠፋዋል። ትንሽ መለስ ይልልናል ያገግማል ብለን ሳይካትሪስት ጋር ወሰድ ነው አሉ ጓደኞቹ። ጭራሽ የአእምሮ ባለሙያ ጋር ማለት ነው። ፊቱን ወደ ግድግዳ ዞሮ ነው ሲጠይቀው የነበረ ሲያዋራው
ሌባ ራሱ ጮኸህ እንጂ አባረ መያዝ የማትችል ሰውዬ አሁን 1 ብር አገኛለሁ ስትል ለማንኛውም የኔ አባት በባዶ ሜዳ ፉከራ በቃ ሸሼ ገዳሜ አረፍ። በቃ ቴክስት አድርግልኝ፣ አወራሃለሁ፣ ስልኬ ልክልሃለሁ፣ ደውልልኝ። ዝም ብለህ እዚህ የመጣ ንቃቃታ ኮሶብ እንዴት አስጠላኝ። በቃ ረፍታ በቃ ፈታን አይደለ? ፍታ በቃ ደጋሎ ደግሞ በቃ ይደረግ ፊሽካው ይነፋ። ወዶ ይስቋሉ በእግዚአብሔር። የመንግስት ሰራተኞች ዛሬ በቃ በጣም ደስ ብሎኛል። በ4000 ብር ተቀጥ ወጋው ሀቦ። አንተማ በዚህ አይነት ማዕፀንም ሳይኖር አይቀርም። ቆይ እንዴት ነው ምግብ የምትበላው? ምግብ በዚህ እድሜ አሁን እንደ አቅመ ደካማ ሰው ነው የሚቀልብህ? ምን አለ እንደው ፈጣሪ የልብህን ጥረትህን አይቶ ፔሬድን በጨመረልህ። እንዲህ ልምድ አካፍሉኝ ምናምን በ2500 መኖር አልቻልኩም። እንዲህ 1500 የቤት ኪራይን ከተከራየህ ቀሪው ለጥፍርህ ነው። ሌላ ነገር የለም። ሌላ ወጪ የለብህም። ምግብም የምትበላም አይመስለኝም ተስቦ። እንዲህ በስነ ስርዓት አሁን አንተ እንዴት ሳድግልህ ይሄን ያህል እንዴት ደረሰልህ? ሜዲኩር ፔዲኩር አታጓድልም አይደለ? እንደ ቸከሶቹ ገብተህ ምናምን እያልክ ትሞር። አረ ተጨፈጨፍን በጀብላ በእናንተ። እንዲህ አማክሩኝ አልክ አይደለ? ቁረጥ ጥፍርህን፣ ፀጉርህን ቀንስ፣ እንደ ወንድ አክት አድርግ። ምድብህ ወንዶቹ ጋር ነው። አፈጣጠርህን አታዛባው። ስልባቦት እኛ በእናንተ የተነሳ መሰደብ እንዴ ሰለቸን። እናንተን ተሸከመን እንዴ። አሁን ስራ ቦታ ራሱ ቁጭ ብለህ በቃ ለነገሩ የመንግስት ቢሮ ማን የግል ቦታ ማን ያስገባሃል አንተን? እዛው የመንግስት ቢሮ ቁጭ ብለህ ጥፍርህን እየሞረድክ ምናምን ሰው እማ እንጂ ከሴቶቹ ጋር ክብ ሰርተህ። ኧረ ስማ በእኔ ምንም አልልህም። ስደቡት፣ ውረዱበት። አስጠጪ ሰርጎ ገብ ስማ አሁን እንዲህ ሞራል ነው። ለነገሩ አንተ አለመማር ደፋር ያደርጋል እኮ የምር እውነት። አንዳንዴ የከተማ ልጅ አለመሆን ብቻ አይደለም አለመማር በጣም ደፋር ያደርጋል። ይህ ጉዝ ሲያስጠላ አስጠላኝ። Chicago, እኔ ላንጋድል መንሱሬ እኔ ውዝግብግብ ብለህ ሳይጨንቅ የማታውቀው ነገር ላይ ተሰቅለህ በቃ ግራ ተጋባ። የምታደርገው ጠፋ። ይወርዛል ሊቀለማት ነበር። አላዞርህም፣ አላቀረሽህም። እንዴት ነው እስቲ ከካሜራ ጀርባ ያለው ቀረጻ ይለቀቅል። ገና ያኔ ነው ከአይሱዙ ላይ ዘላ ሀመር ላይ ወጣ ሰዓት ከኢትዮጵያ ዘላ አሜሪካ ላይ ጉብ ያልክ ሰዓት የተምሳት ችግር የተፈጠረው። የሆኑ ፕሮሰሶች እኮ አሉ። እነሱም ፕሮሰሶች ረግጣ አልፈ ቢሆን ኖሮ ኖርማል ነው። እንደዚህ ማትጉላላብንም ነበር። አንድ ሰው እያስታወስከኝ የሆነች የጠነዛሽ ጨዋታ አለች። ከክፍለ ሀገር መጥተዋሉ አዲስ አበባ ፎቅ አየና ምንድነው ምናምን ነገር ሲላቸው የክሊኒክ ነው አሉ። በነጋታው ወደ ቦሌ ይዘው ተሄዱ እና ሲያይ ፎቅ በፎቅ ነው። በቃ 1 ክሊኒክ 2 ክሊኒክ 3 ክሊኒክ። ምን ለማለት ፈልጌ ነው? አሁን ኮመንት ላይ እንኳን ደግ አደረገ ከክብራ ስትይ ሸቃ ቢጥ ለማናቸውም ቢዝነስ ፓርትነሮች ነን። ብዙ አታሸርጉዱ። ሃፒ በርዝዴይ መንሱሬ፣ መልካም የልደት በዓል ብያለሁ። እንግዲህ አብረን ብንሆን ኖሮ ሽልቢዝ ወስጄ ሸዋርማ ይነጋብዝ ነበር። ያቺን ያበደ ሸዋርማ ያው በቢላና በሹካ የሚበላበት ምግብ አባነንበትም ብዬ ነው አበላሉ። ደግሞ እንዳታዋርደኝ ብዬ ነው የኔ አባት። ሃፒ በርዝዴይ፣ ሞር ላይፍ ሞር ሰክሰስ። ገና ብዙ እንጠብቃለን። ይቅርታ ብያለሁ ፎር the late birthday wish. Happy birthday anyway.
አንቺ እባክሽ ይበቃል። የዘንድሮ ህፃኖች ስፒድ ደግሞ የተለየ ነው። አንተ እኔ እኮ በአንተ እድሜ ሌሊት ተቀሰቀስኩ ማለት በቃ አልጋ ላይ ሽንቴ ያምልጦኛል ማለት ነው። ልደበደብ ነው የምቀሰቀሰው። አሁን አንተ በቅጡ ሽንት እንኳን አፈር መቦርቦር የማይችል ልጅ ለአምስተኛ ጊዜ ስቀሰቀስ ስትል ለማለት እኔ ሊገለጽልኝ ስላልቻለ ነው። እስኪ ይብራራልኝ። አንተ አሁን ለምንድን የምትቀሰቀሰው? አቀርሽተህ ነው? ቃዥተህ ነው ሌሊት ላይ ወይስ? መቼስ ነገርዬው እኔ እንዳሰብኩት አይሆንም ብዬ ተስፋ አድርጋለሁ። ግብረ ምናምን ኬዝ አንተ እኔ እኮ 18 ዓመት እስኪሞላኝ ድረስ ፕራይቬት ፓርት ምን እንደሆነ አላውቅም ነበር እስከነጭራሹ። ይሄ እንደዚህ ጺም አውጥቼ የራሱ ማለት ነው መንገድ ላይ እንደዚህ ሱሬን ታች ድረስ አውልቄ ነበር ሽንቴን የምሸናው ዘካርያስ እየታየ ንፍጤስ ብትል እንደዚህ እያልኩኝ ጁሴን እየመጠጥኩ በቀን 30 ጊዜ ፈጣሪ ደግ ነው ይተካልሃል ተናፈጠው አውጣው እየተባልኩኝ አቢዩዝ እየተደረግኩ እኮ ያደግኩት። ወይኔ አሁን እኛ አስተዳደግ ነው። ኧረ በስመ አብ። ግን ማለት ነው ይመቻችሁ። የኢትዮጵያ ሕዝብ ቁጥር በእናንተ እጅ ነው። ያለ ስልጣኔ ያለ እድገት ከቻይና እኩል የምታደርጉን ተስፋዎቻችን እናንተ ናችሁ። ሲኒማ ቤቱን የሞላችሁት እናንተ። እኔ እንደ በፊቱ መስሎኝ ገብቼ ግስጥ ብቻዬን በዚህ ቲኔጀር እንዳለ ካፕል ሆኖ ምናምን ሌላ ታሪክ ውስጥ አይ ነገር አገልግሎቱን ቀይሯል ብዬ ፊት ለፊቴ ማፍጠጥ ጀመርኩኝ። አለቀ። ፊልሙን አይቼ ጨረስኩኝ። ምን እንዳሉ አንዳቸውንም አልሰማቸውም። ጆሮዬ እዛ ነበር እንዳለ። ፈንዲሻዬን ቆርጥሜ ጨረስኩኝ። ወጣሁኝ። ሁለተኛ ሲኒማ አልኩኝ። አረ ጩጬዎች፣ አረ በጣም ስፒድ ላይ ናችሁ። እላፊ ስፒድ ላይ ፍሬም ፍሪ ሲሆን ተረጋጉ። ተው እንዴ! ፊትህን አሳየን። ለምንድን ነው ፊትህን የምትሸፍነው? ምን አይነት ሰው ነክ? በብዛት ከምጠየቃቸው ጥያቄዎች የመጀመሪያው ይሄ ነው እና ፋይናሊ እሱ ሰዓት ላይ ደረስን ይመስለኛል። ፊቴን ለማየት የጓጓችሁ ወይንም እንደዚህ በጣም ፍላጎት ያደረባችሁ ሰዎች እንግዲህ ዝግጁ ሁኑ። ካውንት ዳውን እናደርጋለን ከ3 3 2 ይሄ ነው ልሻት አገኘው ብለህ ፊትህ አስቀያሚ ነው። እሰይ ለምንድን ፊትህን የማታሳየው? እሰይ ስትል ዘንድሮ ያላበደ የለም ነው ብለህ አባ። ሁሉም ዘንጧል። በየአቅጣጫው ሁሉም ሽክፋ ብትን ብሏል። ለማንኛውም እኛም ተመልሰናል። እንደዚህ ያደረጋችሁ ሰዎች አላችሁ ቲክቶክ ላይ እንጸልይላችኋል። በሚገባ ይጸልይላችኋል። ባይዘዋች ላይ በከፍተኛ የገንዘብ ዝውውር ለዩቲዩብ ፈርሜያለሁ። ይኸው ሊንኩ እዚህ ጋር ታች ጋር ሁላችሁም እየገባችሁ ሰብስክራይብ ካላደረጋችሁ እንደ በፊቱ ብዙ ላንገናኝ እንችላለን። ሲግማ ሲቹዌሽን ሁላችሁም ሰብስክራይብ አድርጉ። በአሁኑ ያበደ ቪዲዮ ይለቀቃል። አይተናል፣ ሰምተናል። ገርል ፍሬንድ ያጣው ሁሉ ሲግማ እየሆነ ነው አሉ። ባል የሌላት ሁሉ ፌሚኒስት እየሆነች ነው አሉ። ከመሬት ተነስታ አይሆንም ትደረጊያለሽ። ጠቅም እማንዳስሱ ናቲ ነሽ ቤቲ ነሽ ጠቅላላ ትሬንዶቹ የሉ ማንዞሮ ሀገር የለ ዛንዚባር ነሽ ባህር ዳር ሁልሽም ጀስት ይሽ ይነገራል። አንድ ወር ብጠፋ አገማማ ሸተተኝ። ሎክስ አላረገው ስልኬ እየተሸመነላችሁ ነው ለማለት ነው። አይ ነው ጠፍቻለሁ። የጠፋሁበትን ምክንያት ደግሞ ለእናንተ ስል አዲስ ቪዲዮ፣ አዲስ ኮንተንት፣ አዲስ ይዘት ይዞ ለመምጣት በማሰብ ነው። እንደምታዩት ይኸው ከዚህ በኋላ በፊልተር መደበቅ የለም። ፊቴን ማየት ባትችሉም አትሊስት በአካል መታየት እንችላለን። ከዚህ በኋላ በደንብ የምንጨዋወተው ብዙ የምናወራቸው የምንስቅባቸው ጉዳዮች አሉ። በደንብ ተሸምኗል፣ ተዘጋጅቷል ነው የምልህ አባ። ግን ሰብስክራይብ ካላደረክ አይደርስም፣ ምንም ዋጋ የለውም። በዚህ ሳምንት ያበደ ቪዲዮ ኦልሬዲ ሰርቼዋለሁ። በዚህ ሳምንት እለቀዋለሁ። ሁላችሁም እንግዲህ
አብረን እንዝናናለን። መሳቅ የምትፈልጉ ማለት ነው። ግን የምር ኖቲስ ስላደረጋችሁኝ በጣም አመሰግናለሁ። የምር እኔ እንደዚህ ሰው የሚወደኝ እኮ ያለ አይመስለኝም ነበር። እንደዚህ ቺንዝ ጊዜ ስጠፋ በቃ ጠፋ ሞት ግን እንደዚህ ሆንክ እንደዛ ሆንክ አለው ለእናንተ ተፍተክ እያልኩኝ ነበረ። ይመቻችሁ፣ እንገናኛለን በሰፊው ይወቀጣል ህዝብ። ይመቻችሁ። ይህ ቪዲዮ 1 ብርና አሌክስ የሚባለው ሰውዬ ጋር እንዲደርስ ስለምፈልግ ሜንሽን አድርጋችሁ። ደርሶልሻል መተናል። እኔ ደግሞ ምን ያህል ቦታና ክብርም ልሰጥሽ አልፈለኩም ነበር። ሰሞኑን ትንሽ በውስጥ መስመር ሲላኩልኝ የነበሩት ሜሴጆች በቃ ስላዝናኑኝ እንጫወተባቸው ብዬ ይሩና ይገቡና በቃ ዮሐንስ ወንጌል ምዕራፍ እንትን ላይ ብላ ምን ይላል መሰለህ? ግርም ኩርም ትል ይሄ 1 ሳምንት የመጽሐፍ ቅዱስ ኮርስ ስትወስዱ በቃ ደቀ መዝሙር ያጫውታችኋል። ጠቅላላ ዲኤምኤናውን ስክሪንሻት አድርጌ ባሳያችሁ እንዳለ ፕሮቴስታንት ጓደኛዬ ቤት ሲሄድ ግድግዳ ላይ ተሰቅለው ማያቸውን ጥቅሶች መደዳ። ነገሩን ወደ ሃይማኖት አትሰዱት፣ አታገናኙ። የማይሆን ነገር አገራችን የማታደርገው ባይዜ በእንደናንተ አይነት ከንቱ ፍጥረቶች ነው። ያለፈ ቪዲዮ እኔ ቪዲዮን 24 ሰዓት ሳይሞላው ነው ያጠፋሁት። እንደናንተ አይነት እንዳንቺ አይነት ልበል እንጂ እንዳንቺ አይነት ፓስቴ ቀደደው አፋቸውን የሚከፍቱ ወዳጆች ሳይሆን ያሉኝ ደህና የተከበሩ ናቸው። እና ዴም ላይ ገብተው 1 ብር ይሄ ነገር ጥሩ አይደለም የልጅቷን ስለነበውና ምናምን አሉኝ። እኔ በራሴ ፐርስፔክቲቭ አይቼው ስለነበረ ነበር የለቀኩት እንዲሁ ልጅቷን ቺራፕ ያረጋታል በሚለው እንጂ እንደዛ ብለው ዴም ሲያደርጉልኝ ወዲያው 24 ሰዓት ሳይሞላ ቪዲዮን አጠፋሁት። ማታ ላይቭ ላይ ገብቼ ይቅርታ ጠይቄ ምን ብዬ እኔ የተለያየ ነው። አሁን አንቺ ራስሽ ዴም ምንድነው ዶይት ያረግሽበት ቪዲዮ ላይ ራሱ ገብተሽ ብታይ አታይም እንጂ ብታይ የመጀመሪያው ኮሜንት የኔ ነው ያለው። ይቅርታ ጠይቄ ያለው ቪዲዮንም ከ1 ዓመት በፊት ነው ያጠፋሁት ምናምን ብዬ ኮሜንት። እንግሊዘኛ አልችልም ከሆነ ንገሪኝ። እኛ አግናቃለን እኮ የመሰረተ ትምህርት ጥራት ኢትዮጵያ ውስጥ መጥፎ ሁኔታ ላይ እንዳለ ግን ገብተሻል፣ እንረዳሻለን። ጉግል ትራንስሌተርን ቢሆን ከፍተን ምናምን አጠገብሽ ያሉትን ሰዎች ብትጠይቂ ይረዱሻል። ምን ለማለት ነው? ዝም ብለሽ የመጣልሽን ነገር አፍሽ ውስጥ ምላስ ስላለ ብቻ የሚወራ ነገር አይደለም። ግራ ቀኝሽን መጀመሪያ ምን ተፈጥሯል፣ ምን አድርጓል ልጁ ምናምን ዝም ብለሽ እንደመጣልሽ አትዝረክረኪ። ይቅርታ እኔ እንደዚህ ስላልኩሽ። ሌሎቻችሁም አላችሁ ብዙ እሷን ተከትላችሁ የሰራችሁት ቪዲዮ። እኔ ባይዘይ ችግር የለብኝም። ሁላችሁንም በነፍስ ወከፍ አንዳንድ ቪዲዮ ልሰራላችሁ እችላለሁ። ጀስታችሁ አእምሯችሁ እስኪላሽቅ ድረስ ሞራላችሁ እስኪሞት ድረስ ነው ልካችሁ የምነግራችሁ። ግን ለምን እንደዛ ይሆናል ነው ነገሩን። ወደ ሃይማኖት ነገር አትውሰዱት። ገና ለገና ልጅቷ ፕሮቴስታንት መዝሙር ተጠቅማ ቪዲዮ ስለሰራች ነገሩን ይሄ ሌላ ሴክሽን ውስጥ አትክተቱት ለማለት ያክል ነው። አሁንም ይሄን ቪዲዮ የሰራሁት እናንተን ለመከላከል ሳይሆን የፈለጋችሁን ብትሉ እኔ አይመለከተኝም። ግን ያው እንዲሁ ለሰፊው ሕዝብ በማሰብ ያክል ለሌላ ጊዜሽ አንድ ነገር ልንገርሽ። እኔ ባልኖር እንኳን አንድን በደንብ የተጎዳ ሰው ወይ የሆነ ነገር ትንሽ ችግር ያለበት ሰው እንዳለ ሆኖ ከተሰማሽ አይዞ አትበይ። አይዞ የባሰ ልብ ያፈርሳል። እሺ የሰውን ልጅ አሁን እንዴት ነው በፍቅር ተጎድቶ ሄደሽ ይዘሽው ወጥተሽ አብረሽ ስታዝናኝ ነው ልቡ የሚመለሰው? ወይስ አይዞ እኔ አባት እኔ እኮ አንተ እኮ ምናምን ጭራሽ ልጁ ሞራሉ ነው የሚሞተው። ሳይኮሎጂ ተማሪ ድንጋይ አሌክስ ነው። አሌክስ ምን ያርግሽ? እሱ ሪያክት ያደረገው በእኔ ቪዲዮ ነው። እኔ በሰራሁት ቪዲዮ እኔ በእኔ ድምፅ ነው ሪያክት ያደረገው በልጅቷ አይደለም። አረ ዝም ብላችሁ አትሽቋለጡ እግዚአብሔር። ሁላችንም አማኞች ነን። ከማየው ነገር ጋር አታነካኩን። በቃ ስተት ተሰርቷል፣ ይቅርታ ተጠይቋል። የበሰበሰ ቪዲዮ እንደ አዲስ እያነሳችሁ እዚህ መነጋገሪያ አታርጉ። ሲያስጠሉ። ለመፈመስ ከሆነ ወይ ኮንተንት አጣችሁ ከሆነ ንገሩን፣ እኛ ኮንተንት እንሰጣችኋለን። ይኸው ላስወራችሁኝ ሲያስጠሉ። በቃ ረፉ። ስለ 1 ብር ነው ማውራት የምፈልገው። ከውጭ ለሚያይ እኮ ግን የምር እብድ አትመስልም። ታውቃለህ። እኔ አንድ ጥያቄ ብቻ ልጠይቅ፣ የፍቅር ጥያቄ አለችኝ። አንተ አሁን እድሜ ትልቅ ነው አይደለ? በጣም ሄዷል ኪሎ ሜትር፣ ግን ሚስት የለም። አሁን አንተ ምንድን ነው የምትባለው በዚህ ሰዓት ላይ? ሹገር ላጤ
ይኸውልህ እንደዚህ አፍንጫ እስኪዘረጠጥ ድረስ በልብ ተኝተህ ታግበሰብሳለህ። ምኑንም ይኸው ነብሰ ጡር መሰልክ ፊትህ ሰፍቶ የምር በእብድ እንድቀና ያደረከኝ የመጀመሪያው ሰው ነህ አንተ። የእብድ ተምሳሌት ነህ። ለካ እንደዚህ የሚታበዳል እንደ እስክል ድረስ ማለት ነው። ቀናውብህ በቃ ካበዱ እንዳንተ ሙልቅቅ ያለ አስተባበድ። እግዚአብሔር መሸለም ያለብህ ሰው ነህ አንተ። እስቲ አሁን የት ደርሼብህ ነው? እንደውም ያንተ ደጋፊ ነበርኩኝ እኮ እኔ። አንተ እኔን እንደዚህ አልከኝ። ቆይ ለመንሱር ነው የምናገርልህ። ለአለቃ መጥቶ አይነን ይቆንጥጥልኛል። ቆይ ማን ነው አንተን የህዝብ እንባ ጠባቂ አድርጎ የሾመ? መጥተህ እዚህ ክፍት ክድን የምትለው አንተ የእብድ ተምሳሌት፣ አፕዴት ቨርዥን፣ የእብድ አፕዴት ቨርዥን አንተ የሰው ሰልባጅ እንዴ! እኔ ምን ሎ ኳሊቲ ታደለ ሮባ ብያለሁ። አንተ እማያገባ የማይመለከት ግን አንድ ጥያቄ በዚህ ሳረሰው ማለት ነው። ፋቅራዬ እኔ በድሮ ህይወቴ ምንድን ነበርኩኝ? የምር በጣም ማወቅ እፈልጋለሁ። ዶላር ነበርኩኝ። ዶላር የብር ጌታ ነበርኩኝ። ብቻ እንትና አብረን ነበር የምንተኘው በለኝና ነገር እንዳይበላሽ። አንተ እኮ ወፈፌ ነህ። ከአጠገቤ ራቅና ምን እንደሆንኩኝ ንገረኝ። ላምሻጭ ነኝ ወይስ ምን አይነት ዘንድሮ ነው? በቃ መሄጃ የላችሁም ነው አይደለ? ተዝናኑብን በቃ እየተፈራረቃችሁ። ኢትዮጵያ አይዳ። ለማንኛውም በደንብ ማገገሚያ ክፍል መግባት ይኖርብሃል። ሳናጣ ልናጣህ ነው። ጫፍ ላይ ነህ። የባከነ ሰዓት ላይ ነው ያለው ወንድማችን። ለአእምሮ የሚሆኑ ነገሮች ብላ ተጠቀም። እነዚህ ወደኋላ መለስ ያደርገዋል። የአሳ ዘይት በዱባ ወጥ ምናምን አድርገህ ብላ። ያው ለአንተ አእምሮ ምንም አይጠቅመውም። ኦልሬዲ ከሽፏል። ግን ያው ጤነኛ ትሆናለህ። ቢያንስ የተወሰነ ጊዜ ትቆይልናል። እኔ ግን የምር ትመቸኛለህ። በክፉ እንዳትወስድብኝ እወድሃለሁ። አንተ ብጠላኝም እኔ እወድሃለሁ። ፍቅር ለዘላለም ይኑር። ባል እፈልጋለሁ። እድሜ 21 ነው። 3 ነገር ብቻ ልናገር። በመጀመሪያ ደረጃ የኔ እናት የተሳሳተ ቦታ ላይ ነው የተገኘሽው። አንቺ ምድብሽ ሌላ ቦታ ነው። እዛ ደንና ዱር አራዊት ሚኒስቴር ሄደሽ ፍላጎትሽን እንዲሁም መስፈርትሽን ማቅረብ ትችላለሽ። እዚህ አካባቢ ያሉ አይነ ሰውሮች ራሱ ሪጀክት ያደርጉሻል። የሚሆን ነገር አይመስለኝም። እኔ በቃ ፊልተር ነው ብዬ ራሴን ለማሳመን እንደተጨነቅኩት ኑሮ ራሱ አላስጨነቀኝም። በቃ በጣም ዋሽቼ ራሱ ራሴን ለማሳመን ሞከርኩኝ፣ ጣርኩኝ። በቃ ፊልተር ነው እመን አልቻለም፣ ከበደኝ እውነት። ሲቀጥል እዚህ አካባቢ ያሉ ሰዎች በጣም ክፉዎች ናቸው። ኢትዮጵያ ይመስለውሻል እንጂ። ስለዚህ ይቅርብሽ፣ ይለፍሽ ይሄ ፔጅ ለማለት ነው። በሁለተኛ ደረጃ እንደዚህ አይባልም እንደዚህ ይባላል፣ እንደዚህ ነው እንደዛ ነው እያላችሁ ልታሞጠሙጡ ኮመንት ላይ ኔጌቲቭ ነገር ልጽፉ የተዘጋጃችሁ ወይንም ደግሞ ያኮበኮባችሁ ሰዎች ከአሁኑ ከድርጊታችሁ ተቆጠቡ። ቤት ለቤት ነው መዞር የምጀምረው። ያዳድሽ ፕሮፋይልሽ ውስጥ እየገባው ጀስትሽን ነው የምነግርሽ። እሷ ቪዲዮ ሪከርድ አድርጋ እኛን ለማዝናናት እስከ ፖስተችው ድረስ እኛም መዝናናት የማንችልበት ምንም ምክንያት የለም። ግፈኛ ነህ ምናምን ብላችሁ እንደ ባንዲራ እንዳትውለበለቡ፣ እንዳታሽቋልጡ። ሶስተኛውና የመጨረሻው ቪዲዮን አይታችሁት ከሆነ 9000 ምናምን ኮመንት ነው ያለው። ከዛ ውስጥ 600 ምናምን አንድ ብር ስትል እኔ በየቀኑ ገነት ላይ ለተያዘልኝ ወንበር እሱን ላለማጣት ከራሴ ጋር የተጣለው ያለው ሰው ነኝ። ለምንድን ነው ከህይወቴ ውጡ? እንደዚህ አይነት ሰዎች እረፉ። ሜንሽን አታርጉኝ፣ አትላኩልኝ፣ አልፈልግም። ራሳችሁን ቻሉ ፕሊዝ። እንደ በረኝ በላ መሰከሰው ሰውዬ ማን የ7 ሰዓቱን ሰይጣን ነው የሆነብህ። 1 ብር ግን ለምንድን ነው ሰው የምትሳደበው? ለምንድን ነው የሰው ማንነት ላይ የምትረማመደው? አቁም፣ ቀንስ ምናምን አላችሁኝ፣ ቀነስኩ። እንደነዚህ አይነት ምንዥላታም ሰዎች ደግሞ ካልተጠረቡ የሚስተካከሉ አይደሉም። እሺ ምን እናድርግ? አንተ የሰው ቲንትድ
አንተን ትቼ ብርድ ልብስህን ነው የምሰድብብህ። ስማ እኔ እኮ እስከሆነ ሰዓት ድረስ እኮ ራቁትህን ነበር የመሰልከኝ እንጂ ነጯን ሎጎ ደረት ላይ ያለችውን ሳይ ነው ልብስ እንደለበስክ ራሱ ያስተዋልኩት። እሺ ባይዘባችን ላይ ናይኪ ቆማ ያሳየህን ብቸኛው አረ ተቃጠልን። አንተ ሙሉ ሌዘር ከላይ እስከታች ወጥ ሌዘር የ2024 ሞዴል መኪና የመሰልክ ሰውዬ የሰው ሴንቴቲክ ፍቱ ተባልን። በቃ ፈታን እኮ አቁሙ፣ በቃ መሰዳደብ መዛዛት ምናምን ቲክቶክ ላይ አቁሙ ተባልን። ትልልቅ ሰዎች ተናገሩን እኮ በቃ መከሩን። ፈታን አደለ? በቃ ስንፈታ ደግሞ መፍታት ነው ያለባችሁ እናንተ እንጂ እንሰጣጣ ከተባለ እንሰጣጣለን እኮ። ግን ለማናቸውስ ያው እንዲሁ ለትውስታ ያክል ነው። የኔ አባት ለሮስት ምቹ ነሽ። እኔ ሳልደበቅ ሀቁን ልንገርህ፣ ለሮስት ምቹ ነህ። ሙሉ ቀን ስሮ ስትል ውል እችላለሁ፣ ምንም ሳልስት ሳልፎርሽ ማለት ነው። እና ረፊ እንደዛ አይባልም። ብቻ ረፉ የምር ትልቅ ሰው ነው የመከረኝ። ይሄንን ሙድ ቀንስ ምናምን ነገር ብሎ እኔም ቀንሻለሁ። ከሰሞኑ በአዲስ ኮንተንት ያበደ ጨዋታ ደግሞ ይዘን እንመጣለን፣ ሰውን ሳንነካ ምናምን። በዛም ኮፒ ሊንክ ምናምን እያደረጋችሁ አካውንታችን እላፊን የተመተው ተደልቋል ነው የምልህ አባ። ሁሉንም ፎሎ ምናምን ቆሟል። ሁሉንም ነገር እያደረጋችሁ ከሰሞኑ ባበደ ስራ እንገናኛለን። ይመቻችሁ። ሲቆላው ነርስ ይጠብሳል ጓደኛዬ እና ፍቅራቸው ሲያስቀና ነው የምልህ የኔ አባት። በቃ እንደዚህ ፍዝዝ ብሎ ያያታል እሱ፣ እሷም እዛ ድፍረስ አይን ውስጥ ኤድስና ጨብጥ ትፈልጋለች። ፍቅር ይቀፋል የምልህ አባ። በቃ እሱም ከእሷ ጋር ከገጠመ ጀምሮ በቃ ወሬው እንዳለ ከሆስፒታል በራ ልሻገር ብሏል። ምሳሌ የሚሰጠው በሜዲካል ዕቃ ነው ምናምን። ፍቅራቸው እንደዚህ በአንስቴዚያ እንደሚቀጥል ገና የዛኔ ከጅንጀናቸው ነው የተረዳሁት። አንተ የዛኔ ሲጣበሱ ቴሌግራም ላይ ይሰካከሱታል ነው የምልህ። መቼ እነ እንትና ይሰክሱናል፣ ስም አልጠራም። እሷ ምን ትለዋለች? እኔ ጫማና ሱሪው ማች የማያደርገው እንዳይመቸኝ ምናምን ነገር ትለዋለች። በቅጡ እኮ አንገቷና ፊቷ ላይ ያለው ሜካፕ ማች አያደርግም። ናት እሱም ይቀጥላል፣ አያርፍም። እኛ ቤት እኮ በሳምንት አንዴ ነው ሽሮ ቢሰራ ስትል ሌላውስ ቀን ጾማችሁን ነበር የምታድሩት። ኡፍ ልቤን ጠባችሁት። በቃ ያርግላችሁ፣ ያጣፍጠላችሁ። ገሬ እዛኔ ነበር የተረዳሁት እንደዚህ ዲፕ እንደምትገቡ ማለት ነው። በቃ አሁንማ ጭራሽ ሌላ ታሪክ ገብታችኋል። እሱም እሷ ጋር ቆይቶ ሲመጣ ምናምን በረኪና ነው የሚሸተኝ፣ ሶዲየም ባይካርቦኔት ምናምን በቃ ቅልቅል እንዳለ። ትንሽ ፈጠን አድርጓት። በአንድ እጄ ስሪንጅ በአንድ እጄ የሰገራ ናሙና መቀነሻ ዕቃ ይዤ ሰርጋችሁ ላይ እስክጨፍር ቸኩያለሁ። ያርግላችሁ። ለማንኛውም የከፍታ ያደርገው ህይወታችሁን። እንደዚህ ግን አትሰካከሱ አበሾች። በተለይ እኛ አበሾች ማጋነን ላይ ችግር አለብን። በጣም ነገሮች እናጋንናለን። አታጋኑ ብዬ ስንት 9 ቢሊዮን ጊዜ አልተናገርኩ? ታዲያ ራሴ ያጋነንኩታ። ብቻ ከሊሚት አንለፍ ለማለት ነው። ማሽ ላቭ ኢዝ ብላይንድ። ፍቅር ሲዝም ወዳችኋል። እስኪ አንድ ብር ማለት ነው ወንድ ከሆነ እንደኔ እንደዚህ ፊት ለፊት ላይ አውጥቶ ያወራል። ድድ እያሰጠው ነው የምትለው አባባል ግን ምን ያህል ካንተ ጋር ልትሄድ እንደምትችል አስበው ታውቃለህ? አንድ ቀን አስብተው ነው ወታደር ቤት ተለከ በጥርስ ምክንያት ሪጀክት ስትደረግ ወይ ቦምብ መንቀል አትችልም ተብለህ ፍሽክታ ብለህ እኔና ጓደኛዬ አስያዝንብህ፣ ገንዘብ አስያዝንብህ። እሱ ፍንጭት ነው ይለኛል፣ እኔ ወላቃ ነው። እሱ ፍንጭት ነው፣ እኔ ወላቃ ነው። ነው አይደለም፣ አፈጣጠሩ ነው ልጁ ይለኛል። አይደለም፣ እኔ ደግሞ በሁለት የተለያየ ቀን ላይ
የካሳ ብር የበላ ሰው ነው አስውጦት እላለሁ። በኋላ ላይ አሳመነኝ ልጁ ያውቃል መሰለኝ። ምን ሆኖ ነው ግን ብሎ እንደዚህ እንደ ደሃ ጥሬ ተራራቁት። ብሬስ ሁላ ያደገኛ አጥር ራሱ አይመልሰውም አይደለም ብሬስ። ምላስ አሁን የእስር ቤት ቪው ነው የሚታየው ከውስጥ ነው እንደዚህ ስንጥቋ ምናምን። ምን ላድርግ ነው ሮቦት ብትሆን ኖሮ ኪቦርዴን ሳብ አድርጌ አልት ኤች እና ኤም የምነክች መርጅ አደርግልህ ነበር። የመርጅ ሾርት ከትነች። ምን ልርዳህ ብሮ? ያው ብሬስ ማሳሰር አልችልም። እንግዲህ ወይ ስፖንሰር ፈልግልሃለሁ በቃ፣ ወይ እንትና እንዳሉት ባደገኛ ጥሩ ሸብ እናደርግልሃለን። እንሰበስባችኋለን። እንደ ኢትዮጵያ ሕዝብ ተራርቀዋል፣ እንጠግናችኋለን። አንተ ግን አይክፋ፣ ጨዌ ነው ገብተዋል። ለነገሩ ያው በጨዌ አለመናደድ አይቻልም። በጨዌ አለመናደድ ከፈለክ ግዴታ ታርጋ አዲስ አበባ መሆን አለበት። ግን ያው አትናደድ፣ ተላመደው ምናምን። ሌላ ጨዌ ነው በቃ፣ ሌላ ነገር የለም። እኛ ጋር ፍቅር ነው። በክፉ እንዳትስለብኝ። አንድ ብር ገቢናን አታሳይም። አሳያለሁ፣ ለአንተ ስል ገቢኔን አሳያለሁ። አባቴ ይመች። ለማንኛውም እስቲ ወገንታት በዛውም ኮፒ ሊንክ ያደረጋችሁ በደንብ ፕሮፋይል ውስጥ እየገባችሁ እየነካችሁት አካውንቴን ኮፒ ሊንክ አድርጉ። እስኪ ሪፖርት የሚያደርጉ በስተዋል። እንታደግ አካውንታችንን ይሜ። እሺ ስድ ንባብ ነው ይዤላችሁ የመጣሁት። ስድ ስለሆነ ከ18 ዓመት በታች ባካችሁ ከቦታው ላይ ረግጣችሁ በማባረር እቴቱ ይላል። እቴቱ በዝና ታያታስጨንቂኝ ዶጮ ስጭኝና አርሜ ኮትኩቼ ያሳደግኩት ጀላ ፈጣሪ ይመስገን 5 ተኩል ሞላ። ከምብርትሽ በታች ያለችው ሙዳዬ አፏን ትከፍታለች ኪዳኗን ስታይ። እቴቱ ስድ ነው አጥፋ